ፀሐይ ወጣ። ኦ ንጋት ጨለማውን ሰበረው። አዲስ ቀን ይጀምሩ እና ለአዲስ ጠዋት በሚያምር ድምፅ ተዘጋጅ። በምድር ዳርቻ ላይ በምስራቅ በምትገኝ ምስጢራዊ አገር ንጋት በተስፋ ብርሃን በሚጀምርበት የእግዚአብሔር ቤተ ክርስቲያን ቅድስት ከተማ መላውን ዓለም ታበራለች። የእግዚአብሔር ቤተ ክርስቲያን ዋና ቢሮ የሚገኘው በቡንዳንግ ኮሪያ መሃል ላይ ነው። ዓለምን የሚያበራ ብርሃን ሆኖ ከፍ ብሎ ይቆማል። ዛሬም ቢሆን የወንጌል የልብ ምት በእግዚአብሔር ቤተ ክርስቲያን ልብ ውስጥ እረፍት ሳያገኝ እየመታ ነው። የእግዚአብሔር ቤተ ክርስቲያን በኮሪያ ውስጥ በሁሉም ክፍሎች ውስጥ ትገኛለች። በኮሪያ ውስጥ ከ400 በላይ አብያተ ክርስቲያናት ማራኪ እና በጥሩ ሁኔታ በተጠበቁ ገጽታዎቻቸው ይደነቃሉ። የእግዚአብሔር ቤተ ክርስቲያን አባላት በማህበረሰባቸው ውስጥ በመልካም ተግባራት በመሳተፍ እና የጎረቤቶቻቸውን ደስታ እና ሐዘን በመረዳት እንደ ጥሩ ምሳሌ ሆኖ ያገለግላሉ። የእግዚአብሔር ቤተ ክርስቲያን የሙዚቃ ክፍል እንደ ዓለም አቀፍ ቋንቋ የሚያስተጋቡ ሰማያዊ እና ውብ ዜማዎችን የያዙ አዳዲስ መዝሙራትን ያዘጋጃል። እነዚህም በመሲህ ኦርኬስትራ በቅንነት እና በጋለ ስሜት በተሞሉ ትርኢቶች አማካኝነት ለዓለም ይጋራል። በአዳዲስ መዝሙራት አማካኝነት ልብ የሚነኩ የአንድነት ጊዜያት በቪዲዮዎች ተቀርጸው በዓለም ዙሪያ ላሉ የእግዚአብሔር ቤተ ክርስቲያን ሁሉ ይጋራሉ። የእግዚአብሔር ቤተ ክርስቲያን የቪዲዮ ክፍል የቀጥታ ስርጭት እና የፊልም መስሪያዎችን በመጠቀም ስርዓት አቋቁሟል። የቪዲዮ ፕሮዳክሽን ሂደቱን ሁሉን ገጽታዎች ያስተዳድራሉ። ይህም የተለያዩ ቪዲዮዎችን በተናጥል እንዲያዘጋጁ ያስችላቸዋል። የህትመት ክፍሉ በዓለም ዙሪያ በሚገኙ ቋንቋዎች የተጻፉ ጽሑፎችን ይተረጉማል እና ያሳትማል። እንዲሁም የኤሎሂም አምላክን ፍቅር ወደ ሁሉም የዓለም ክፍል ያሰራጫል። የአውሮፓውያን አይነት እንግዳ ማረፊያ የተገነቡት ከውጭ አገር ለሚመጡ አባላት ነው። ከተለያዩ አገሮች የመጡ መጽሐፍ ቅዱስን ለማጥናት ኮሪያን ለሚጎበኙ የውጭ አገር አባላት ልክ እንደ እናት እቅፍ ምቹ የሆነ የመቆያ ቦታ ይሰጣሉ።
የአባትን ግርማ ሞገስ በተላበሰ መልኩ በተቀረጸው በስነ መለኮት ሴሚናሪ ውስጥ ለሁሉም የእረኝነት ሰራተኞች ትምህርት ይሰጣል። የእግዚአብሔር ቤተ ክርስቲያን የመጋቢነት ሰራተኞች ስለ ድርጊቶቻቸው ዘወትር ያሰላስላሉ እና መጽሐፍ ቅዱስን በትጋት ያጠናሉ። ከአሁኑ ሁኔታ በላይ ለመሄድ ይጥራሉ። ለ4 ዓመታት ስልጠና ከወሰዱ በኋላ በየዓመቱ ወንጌልን ለመስበክ ወደ ውጭ ሀገር ይሄዳሉ። ይህ ዓለም አቀፍ የሲቪል ዲፕሎማቶችን የሚያሰለጥን ድርጅት ነው። በአባት ድንቅ መንፈስ ተመስጦ የሚገኘው የጆኒሰን ማሰልጠኛ ተቋም የወንጌልን ትምህርቶች በሙሉ ልብ ይቀበላል። ከዋናው ቢሮ አጠገብ የሚገኘው የዶንግባክ ማሰልጠኛ ተቋም ለወንጌል አዲስ ማዕከል ሆኗል። ከባህር ማዶ እና ከዋና ከተማው የመጡ አባላትን በማስተማር ላይ ይገኛል። የኤሎሂም ማሰልጠኛ ተቋም የሚገኘው ውብና ተራራማ በሆነው የዮንግዶንግ ክልል ውስጥ ሲሆን እንቁላሎቹን በክንፎቹ የሚጠብቅ ንስርን ይመስላል። ይህ ተቋም ከኦክቼዮን ጎ ኤንድ ኮም ማሰልጠኛ ተቋም ጋር በመተባበር መጽሐፍ ቅዱስን በማስተማር እና ኮሪያን ከባዕድ አገር አባላት ጋር በማስተዋወቅ ላይ ይሳተፋል። የኦክቼዮን ጎ ኤንድ ኮም ማሰልጠኛ ተቋም በኦክቼዮን የሚገኝ ሲሆን የኪነ ጥበብ የትውልድ ከተማ በመባልም ይታወቃል። ይህ ተቋም በኮሪያ ውስጥ ባለው እጅግ በጣም ጥሩ መገልገያዎች እውቅና ያገኘ ሲሆን ከ15,000 በላይ ተሳታፊዎችን ያካተተ ትልልቅ ዝግጅቶችን እንዲያስተናግድ ያስችለዋል። በውጭ አገር አባላት በሚያደርጉት ጉብኝትና የእግዚአብሔር ቤተ ክርስቲያንን ጨምሮ ለዓለም ዝናን በማስፋት በኮሪያ እና በዓለም ላይ ትልቅ ቦታ እየያዘ ነው። ክርስትና በዩናይትድ ስቴትስን ጨምሮ በአንዳንድ የምዕራባውያን አገሮች እየቀነሰ ነው። ይሁን እንጂ የእግዚአብሔር ቤተ ክርስቲያን እያደገች ነው፣ በተለይ መጽሐፍ ቅዱስን ለማጥናት ፍላጎት ያላቸውን ግለሰቦች በመሳብ። ከሎስ አንጀለስ ቤተ ክርስቲያን የመጀመሪያ ጊዜያት ጀምሮ ወንጌል በጥቂት ዓመታት ውስጥ በመላው ዩናይትድ ስቴትስ ተስፋፋ። ይህ የአሜሪካ ማህበረሰብ በእግዚአብሔር ቤተ ክርስቲያን ውስጥ ያለውን አንድነት ያሳያል። ከሰሜን አሜሪካ የመጣው የወንጌል ችቦ በፍጥነት በመላው ደቡብ አሜሪካ ተሰራጨ። ወንጌሉ ቀነተኛ እና አስደናቂ ተጽዕኖ በፍጥነት ወደ ኤስያ፣ አፍሪካ፣ አውሮፓ እና ኦሺኒያ እየተስፋፋ ነው።
የባህር ማዶ አባላት በደስታ ደስታቸውን በፈገግታ ያሳያሉ። ይህም የአዲሱን ቃል ኪዳን እውነት በመረዳት ነው። መንፈሳዊቷ እናት የምትገኝበትን ቅድስት ምድር ለመጎብኘት፣ መጽሐፍ ቅዱስን ለማጥናት እና የአዲሱን ኪዳን ወንጌል ለመማር ወደ ኮሪያ ይበራራሉ። ከ2001 ጀምሮ ወደ ኮሪያ የሚጎበኞቹ የባህር ማዶ አባላት ቁጥር ያለማቋረጥ እና በከፍተኛ ሁኔታ እያደገ ነው። ሁሉም የባህር ማዶ አባላት ትልቁ ፍላጎታቸው ኮሪያን መጎብኘት እንደሆነ ይናገራሉ። ለእነሱ ኮሪያ በእውነት የምትናፍቅ እና የሚመኟት ሀገር ናት። የእናት ሀገር ተብላ ትጠራለች። የእናቱን ሀገር ለማየት እናም የእውነቱን በልባቸው ለመረዳት እና ለመከተል ይፈልጋሉ። የእግዚአብሔር ቤተ ክርስቲያን የእውነትን ብርሃን እያንጸባረከች እና የዓለምን የወደፊት ሁኔታ እያበራች ነው። The reality of this Jerusalem is our Heavenly Mother. Actually, this is the place where our Heavenly Mother dwells, the land of prophecy. So I came here to receive the water of life that you can only receive here in Korea from God the Mother. Ici, plus précisément pour davantage mieux comprendre, afin que je puisse répandre la parole de Dieu en France, dans mon pays, et en Europe où il y a une sécheresse spirituelle. I had always thought that there was a contradiction between science and the Bible. But when I came to Church of God, I was shown that the whole Bible is filled with prophecies. And these prophecies have come true 100%. I've seen things in the Bible that could never be written by men. This can only come from God. The Bible is fact. The Bible is absolutely true. You know, even since I was a child, I was with God the Mother. And only the church teaches the profound truth of our Heavenly Mother. Наша мать, Высший Иерусалим, это истинная мать, согласно всех пророчеств Библии. Я уверовала в это. I don't think there's words to describe the grace of Mother, but it's only really coming to Korea and meeting Heavenly Mother that I truly understand that the love that is there, that she gives out to everybody. Antes de estar en el Evangelio, ciertamente yo antes tenía otro carácter, ahora ya siendo hijo de Dios, y ya que nos refinamos en Sion, definitivamente hay cambio drástico en nuestra persona, en nuestra personalidad, en nuestro carácter. Eso es bastante notorio en las personas porque se sorprenden cómo puede haber tanto cambio en una persona. I think we're all part of a complete family. We have a father and a mother, and that makes the Church of God special. The Church of God is alive. የእግዚአብሔር ቤተ ክርስቲያን ዛሬ እዚህ ያለችው እናት ሁልጊዜም ለአባላት ትምህርቷን በፍቅር ስለምትሰጥ ነው። የእናት ትምህርቶች አባላት ጎረቤቶቻቸውን እንደ ራሳቸው እንዲወዱ እና ዓለምን በሞቀ ልብ እንዲመለከቱ ያበረታታሉ።
በእናቶች ፍቅር በመመራት የእግዚአብሔር ቤተ ክርስቲያን አባላት ለሽማግሌዎች አክብሮት ያሳያሉ እና ጎረቤቶቻቸውን ይወዳሉ። በዓለም ላይ እንደ አውነታዊ ተጽዕኖዎች ሚና ይጫወታሉ። የእናት ትምህርቶች በእያንዳንዱ አባል ልብ ውስጥ በጥልቅ የተቀረጹ እንደ መንፈሳዊ ምግብና መመሪያ ናቸው። ይህም ቤተ ክርስቲያንን ከማስዋብ ባለፈ የአባሎቿን ነፍስ የሚያጠናክር ነው። Aquí en el Perú necesitamos más voluntarios y ustedes son un buen ejemplo. Y gracias por responder como una iglesia bien organizada, con una linda misión. Muchas gracias. Heavenly Mother, you are a great inspiration to so many people around the world. That the greatest strength of all, the greatest gift that we can give is love to one another. And that you have inspired this is a great gift to give to us. And I thank you. If all the young people in the world were like these Church of God volunteers, we'd have no problems. Thank you. የእግዚአብሔር ቤተ ክርስቲያን አባላት በአገራቸው ውስጥ ትልቅም ይሁን ትንሽ ስለ ደስታም ሆነ ስለ ሐዘን የሚያስቡ ሩህሩህ ልብ አላቸው። ድርጊታቸው በባህር ማዶ አባላት ላይ አዎንታዊ ተጽዕኖ ያሳደረ ሲሆን ዓለምንም አነሳስቷል። Estoy muy agradecida con todos los hermanos de la Iglesia de Dios por el ánimo, por el trabajo y por el apoyo que nos han dado para limpiar el desastre que ha causado el Hualco. More kids were like you guys. I'm serious. This would be a wonderful place, wouldn't it? Thank you. እናት ሁልጊዜም በእያንዳንዱ የበጎ ፈቃደኝነት እንቅስቃሴ ውስጥ ቅድሚያውን በመውሰድ ምሳሌ እንደምትሆን ሁሉ የእግዚአብሔር ቤተክርስቲያን አባላት የእግዚአብሔርን ፍቅር በቃላት ብቻ ሳይሆን በድርጊታቸውም ለማስፋፋት ሲሞክሩ ቆይተዋል።
Church of God believes in God the Father and God the Mother in the Bible and keeps the new covenant truth established by Jesus Christ. So I am very impressed with your global network and your enthusiasm and your focus on action now. You reassure the world that the future is going to be brighter and better in your hands. ልክ አስቸጋሪ በሚሆንበት ጊዜ እንደ ተከሻ የእግዚአብሔር ቤተ ክርስቲያን በዳጉ የምድር ውስጥ ባቡር አደጋ ከደረሰባቸው ሐዘንተኞች ቤተሰቦች ጎን ሆነች። እናም በ2002ቱ የእስያ ጨዋታዎች፣ በ2002ቱ የኤፍኢኤስፒአይሲ ጨዋታዎች እና በ2003ቱ የበጋ ዩኒቨርሲቲዎች ላይ እንደ አጋች ሆኖ ሰርቷል። የእግዚአብሔር ቤተ ክርስቲያን ፍቅሯን ለህብረተሰቡ ለማካፈል እና መላውን ዓለም ለማነሳሳት የተቻለውን ሁሉ እያደረገች ነው። 하나님 교회 특히 그런 스포터죠. 그 역할이 가장 두드러졌고 이거야말로 만약 세계 스포츠사의 새로운 장을 만드는 문화를 바꾸는 그런 참 현장이다. 세계가 대구 스포츠에 박수를 보내고 있어요. 정말 감사하고 사랑스럽습니다. That it was just like an Olympic Games. I don't see that much cheering and that much spectator excitement except in Korea. So great. I can't imagine what this would be like without the supporters here. I was getting every day more impressed about the support all the teams are getting here. And it's really, I'm at a lot of our World Cups, of course. And what I see here is very unique. And I'm very happy to see that because the supporters here, they support all the teams, not only Team Korea. መንግስት የእግዚአብሔር ቤተ ክርስቲያን ለህብረተሰቡ ያላትን ቁርጠኝነት ዕውቅና ሰጥቷል። በ2015 የፕሬዝዳንታዊው የቡድን ጥቅስ ተሸልማለች እና በ2003 የፕሬዝዳንታዊ ጥቅስ ተቀብለዋል። በ2004 ከሌሎች በርካታ ጉልህ እና ጥቃቅን ሽልማቶች ጋር የሜዳሊያ ሽልማት ተሸልማለች። ይህ የእናቴን ትምህርቶች በመከተልና በተግባር በመዋል የተገኘ ውጤት ነው።
የእግዚአብሔር ቤተክርስቲያን በ60 ዓመታት ውስጥ ብቻ ይህንን አስደናቂ እድገት አስመዝግባለች። በመጽሐፍ ቅዱስ ትንቢት መሠረት በኮሪያ በምስራቅ ከምድር ዳርቻ ላይ የጀመረችው የእግዚአብሔር ቤተክርስቲያን በክርስቶስ አንሳንግ ሆንግ ስር የወንጌልን በር በ1948 ከፍታለች። ድንቅ ኮሪያ፣ ድንቅ የእግዚአብሔር ቤተክርስቲያን። ዓለም ለእግዚአብሔር ቤተክርስቲያን ባለው ፍላጎት እየተደሰተና እያጨበጨበ ነው። ኮሪያ የወንጌል አዲስ መገኛ እና የእግዚአብሔር ቤተክርስቲያን የወንጌል አዲስ ቅዱስ መሬት። አሁን ዓለም የእግር ፈለጉ ወደ እግዚአብሔር ቤተክርስቲያን እያመራ ነው። ኦህ ፀሐይ ወጣ! ኦህ ንጋት ጨለማውን ሰበረው! አዲስ ቀን ከፍተህ ለአዲስ ጠዋት በሚያምር ድምፅ ተዘጋጁ። ማለዳ በሚጀምርበት የምድር ዳርቻ በምስራቅ አገር የእግዚአብሔር ቤተክርስቲያን ቅድስት ከተማ በመላው ዓለም ታበራለች።